ሰላም ጤና ይስጥልኝ። ካሳሁን ነኝ። የገልፍ ጦርነት ከድጡ ወደ ማጡ እየሄደ ባለበት ወቅት ዶናልድ ጄ ትራምፕ ኳሱን ወደ ቲማቸው እየወረወሩት ነው። የመከላከያ ሚኒስቴር ፔት ሃግሴት፣ የውጭ ጉዳይ ሚኒስቴር ማርክ ሮቢዮ፣ የሀገር ውስጥ ሚኒስቴር ዳግ በርገም፣ የአደጋ ጊዜ ተጠሪ ክሪስ ለዚህ ጉዳይ ተጠያቂ እንደሆኑ እየገለጹ ነው። ይህንን ነገር በእንግሊዝኛ ምን ብዬ ጠራዋለሁ? ክላሲካል ዲፍሌክሽን ይባላል። ክላሲካል ዲፍሌክሽን ማለት በሚያምር ሙዚቃ ከጉዳዩ መውጣት። በሀገራችን ፖለቲካ እንደዚህ አይነት ነገር እያየን ነው። የኢዜማ መስራች የሆኑት ፕሮፌሰር ብርሃኑ ነጋ አሁን ከፓርቲያቸው እራሳቸውን በጡረታ አግለዋል። በእርግጥ ይሄ በጡረታ የሚያገሉበት እድሜ ላይ ናቸው ወይ ኢነርጂ የላቸውም ወይ ስንል ኢትዮጵያ ውስጥ ራስን በፖለቲካ ዓለም በጡረታ ማግለል ሲሞቱ ብቻ ነው። ምክንያቱም የዝናና የገቢ ምንጭ ስለሆነ። በእርግጥ ለፕሮፌሰር ብርሃኑ ነጋ የገቢ ምንጭ ባይሆንም የዝናቸው ምንጭ ነው። ለዛ ደግሞ ምን ያህል እንደሚፋለጡ እና እንደሚጋጋጡ ባለፈው ታሪካቸው አይተነዋል እንጂ ከፖለቲካው ዓለም ለጡረታ ለመውጣት በቂ ሪዝን ነበራቸው። እስከ ዛሬ የገቡበት የፖለቲካ ውጥንቅጥ በውድቀት ነው። ከያፓ ጀምሮ እስከ ቅንጅት ያደረጉት ያ በጡረታ እንዲወጡ ችግር አይፈጥርባቸውም፣ በቂ ምክንያት ነበር። ግን አሁን ታዲያ ለምን በጡረታ ወጡ? እቺ ክላሲካል ዲፍሌክሽን እሳቸውም ላይ እንዴት እንደምትሰራ በአጭሩ ላሳያችሁ። ከዚህ በኋላ ኢዜማ ወደ ምርጫ ቢገባ አንድ ነጥብ አንድ ሰው አይመርጠውም። ያንን አሳምረው ያውቃሉ እንጂ ኢዜማ በህዝብ ተወዳጅና ተመራጭ ቢሆን ኖሮ ይችን ቦታ አይለቋትም ነበር። ስለዚህ ይሄንን ሃራሽመንት ወይም ስካንዳል ውርደቱን ላለመቀበል ከሆዲው ራሳቸውን ከፖለቲካ ገለሉ ማለት ነው። ሁለተኛው ሴናሪዮ ደግሞ አሁን ያሉበት የፖለቲካ ስልጣን አለ፣ የትምህርት ሚኒስቴር ናቸው። በዛም መቀጠል ይፈልጋሉ በስራው ላይ እንደ ፕሮፌሽን። ስለዚህ አንደኛ በምርጫ ቅሌት ውስጥ ኃላፊነትን ላለመውሰድ፣ ሁለተኛ አሁን ካሉበት ስልጣን ላለመገለል ያደረጓት ክላሲካል ዲፍሌክሽን ወይም በጥሩ ሙዚቃ የታጀበች ራስን የማግለያ መንገድ ነው እና ከዶናልድ ትራምፕ ጋር ይሄ ነው የተመሳሰለብኝ። ዶናልድ ትራምፕ አሁን በፊት እንዳሰቡት ነገር አይደለም። ጦርነቱን ሲጀምሩት በድል እና በአጭር ጊዜ የሚወጡ መስሏቸው ነበር። ለዛ ደግሞ የገፋፏቸው እነ ፔት ሃግሴት፣ እነ ማርክ ሮቢዮ፣ እነ ዳግ በርገም፣ እነ ክሪስ ናቸው። ለዛም ነው እነሱን ተጠያቂ አድርጎ ገለል ለማለት የፈለጉት። ግን የመጨረሻውን ፊርማ እሳቸው እንደፈረሙት ረስተውታል ማለት ነው። አሁን ጦርነቱ ወደ ኢራን እያመዘነ ነው። ከበቂ በላይም እስራኤል እየተቀጠቀጠች ነው በኢራን ሚሳኤል። ከዛ በላይም ደግሞ የፋይናንሻል ሲስተሙን ለመቀየር በጣም አደገኛ ዘመቻ ኢራን ጀምራለች። ያም የተደረገው በሆርሙዝ ሰርጥ ነው። ከዚህ በፊት እንደተጠቀሰው በተለያየ ሚዲያ እኔም እንደተናገርኩት 20% የዓለም ነዳጅ የሚተላለፈው በሆርሙዝ ሰርጥ ነው። 80% ደግሞ ነዳጁን ገቢና ወጪ የምታደርገው ቻይና ነች። እንግዲህ ሆርሙዝ ሰርጥ ለቻይና ኢኮኖሚም ለዓለም ኢኮኖሚም ከፍተኛ እንደምታ አለው። ከምንም በላይ ደግሞ ለኢራን ከፍተኛ እንደምታ አለው። ኢራን በሳንክሽን በተወጣጠረችበት ጊዜ ነዳጇን የምትገዛት ቻይና ነበረች፣ ያን ድፍድፍ ነዳጅ። ምክንያቱም ዋነኛው የኢራን ገቢ በዚህ ሰዓት ነዳጅ ነው። በፊትም ቢሆን በዋነኛነት ነዳጅ ነው። የተለያየ መሳሪያ ሽያጭም የተለያየ ነገር ቢኖራትም ድሮን ምናምን ብትሸጥም ይህንን ነዳጅ እንግዲህ እስከ መጨረሻው ዘግታ ልዘጋ አትችልም። ምክንያቱም የኢኮኖሚ አቅሟ አይፈቅድም። ሁሉንም በር ዘግታ ጦርነቱን መቀጠል አትችልም። ስለዚህ ብዙ ሀገሮች ይሄ ሆርሙዝ ሰርጥ እንዲከፈትና ኢኮኖሚያቸውን እንዲያሳልጡ በተለይ ደግሞ የነዳጅ
ችግር ውስጥ እየገቡ ስለሆነ ከዛ ክራይሲስ ለመውጣት ከኢራን ጋር እየተደራደሩ ነው። ኢራን ታዲያ በጣም በጣም አስቸጋሪና ፈታኝ የሆነ ጥያቄ እንደ ፕሪኮንዲሽን አምጥታለች። ያ ምንድን ነው? ዲዶላራይዜሽን ነው። ዲዶላራይዜሽን የምታደርገው በዋነኛነት ምንድን ነው? ሆርሙዝ ሰርጥ ላይ ነዳጅ የጫነ መርከብ ሊያልፍ ይችላል፣ ግን በፕሪኮንዲሽን ነው። ነዳጁን የምትገዙት ከማንኛውም ከቻይናም ይሁን ከማንም በዮሃን ከረንሲ ነው፣ በቻይና ከረንሲ ብቻ ነው። ይህ ከሆነ እንግዲህ ፔትሮ ዶላርም ዜሮ ሊያገባው ነው ማለት ነው። ፔትሮ ዶላር ዜሮ ገባ ማለት ዲዶላራይዜሽን በሌላ መንገድ ሊሳለጥ ነው ማለት ነው። ይህ የአሜሪካን ኢኮኖሚ እጅግ ያናገዋል። የአሜሪካን ኢኮኖሚ ብቻ አይደለም፣ በዶላር ላይ ጥገኛ የሆኑትን የአሜሪካ አጋር ሀገሮች ኢሮፒያኖችን ሙሉ ሌላ ሀገሮችን እጅግ የሚያናጋ ነው ማለት ነው። የኢኮኖሚውን ፓራዳይም ሽፍት የሚያደርግ ነው። ዛሬ ኢራን ይህንን ፕሪኮንዲሽን አምጥታ በሆርሙዝ ሰርጥ ላይ የንግድ ልውውጥ ሊደረግ ይችላል፣ ነዳጅ መርከቦች ሊያልፉ ይችላሉ። ግን የነዳጁ ግብይት መደረግ የሚገባውና የሚችለው በያን ብቻ ነው፣ ከዛ ውጭ አይሆንም ብላለች። ይህ ደግሞ ቻይናን እጅግ የሚያስፈነጥዝ ነው። ዝም ብሎም የመጣ አይደለም። በዚህ ሰዓት የተለያዩ ሚሳኤሎችና የራዳር እና የኢንቴሊጀንት አቅርቦት እያደረገች ያለችው ለኢራን ቻይና ነች። በእርግጥ ቻይና ብቸኛው ሀገር አይደለችም። ሶቪየት ዩኒየን ወይም ራሻ ሌላውን ሚና ትጫወታለች። ይሄ እየሆነ እያለ እንግዲህ የጦርነቱ ፓራዳይም ሽፍት እያደረገ ወደ ኢራን ሲያዘነብል እና አሜሪካ በጣም ግራ ተጋብተዋል ማለት ነው። በተለይ ደግሞ ዶናልድ ጄ ትራምፕ እና ኦፍኮርስ ቤንያሚን ኔታንያሁ። ለዛም ነው ክላሲካል ዲፍሌክሽንን እየተገበረ ያለው ዶናልድ ትራምፕ። ለዛሬ ያለኝ ሪፖርቴ ነው። አመሰግናለሁ። እባካችሁ ኮፒ ሊንክ ሼር ማድረጋችሁን አትዘንጉ።